ስንመጣ ተጠቅልሏቸው ነበረ፣ ግን ለሆነ ሰው ሊሰጥ ነው ብለሽ ነበር። ለዛ ሰው ስጠብቅ ነበረ ግን አይደለም። ቆይ ሰው ይመጣል ስለማንን ጠብቃ ልዩ ስጦታ ነው። ማርያም በጣም ነው አመሰግነው። ለወንድ ልጅ የኔ መሰለ ስጦታ በቃ ልደግፍ እችላለሁ፣ ግን ቀጥቅጠኝ አይደለም በግድ በጸባይ በፍቅር። በዚህ አጋጣሚ ዩናይትድ ደጋፊዎች እህታችሁ ምናምን የሌላ ቲም ደጋፊ እንዳይሆኑ ልፍ ስል የሆነች ቆንጅዬ ልጅ አየሁልህና እሷን ላስተዋውቅ ብዬ የመክፈት አልፈልግም። አንተ እኮ አትፈልግም። ኖ አሁን ሄሎ ቲዩብ ያንተ ቢሆን እንዴት ነበር መግቢያ የምትሰራው? ቆይ 2 ሰርፕራይዝ አለ ማለት ነው። ከየቱ እንደምጀምር ግራ ገባኝ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን ይመስገን፣ ደህና ነን፣ እግዚአብሔር ይመስገን አለን። ያው እንግዲህ ዛሬ በአዲስ ቤት ከች ብያለሁ ማለት ነው። ያው በእርግጠኝነት የሆነ ኮሜንት ይኖራል ዛሬ። ምን አይነት ኮሜንት? በቃ እሱም በኋላ እነግራችኋለሁ። ለማንኛውም ዛሬ እንግዲህ በአዲስ ቤት ነን። ለዮባ ዩቲዩብ ልከፍትለት ነው ያው ዛሬ ማለት ነው። ያው ሰሞኑን በተለያየ ሁኔታ ምናምን ብቻ ወጣ ገባ እያልኩባችሁ ነው። ብዙዎቻችሁም በውስጥ ምናምን እየጻፋችሁልኝ ነው፣ እያሳዘንሽኝ ነው፣ እያስከፋሽ ነው እያላችሁኝ ነው። እኔ ደግሞ ተናግሬያለሁኝ። በጣም ብዙ ጊዜ እየተናገርኩኝ ነው ያለሁት። ሁሌ ቪዲዮ በሰራው ቁጥር የምናገረው ያን ነገር መናገር ፈልጌ ሳይሆን በውስጥ ከሚጻፍልኝ ነገሮች አንጻር ነው ማለት ነው። እና ያው ስላልተመቻቸኝ ነው። ይህንን ደግሞ የምታውቁት እኔ ቦታ ላይ ስትሆኑ ነው። እና ለማንኛውም ምንም ሁሌም ለማለት ፈልገው ይቅርታ ብቻ ነው። ሌላ ምለው የምናገረው ነገር ማስረዳበትም መንገድ የለም ሌላ። ምክንያቱም ያው ሁሉም ሰው የራሱን ነገር የሚያውቀው ራሱ ስለሆነ። ለማንኛውም ዛሬ ብዙም ስለዚህ ነገር አላወራም። ዛሬ እኔ ደስ ብሎኛል እንደ እውነት ከሆነ ማለት ነው። እና ምን አስቤ ነው መሰላችሁ? ከመሄዱ በፊት ዩቲዩብ ከፍቼ ሰርፕራይዝ ላድርገው ብዬ ነው፣ ወይም ጊፍት ልስጠው ብዬ ነው። ከመሄዱ በፊት የምሰጠው ነገራቶች አሉ፣ ግን ደግሞ ከዛ በፊት ደግሞ ዩቲዩብ ልስጠው። ምክንያቱም ለምንድነው ካላችሁኝ ደግሞ ከዚህ በፊት ብዙ ጊዜ እናንተም ዩቲዩብ ክፈችለት ብላችሁኝ ነበረ። እኔ ደግሞ ትንሽ በቃ ይቆይ ብዬ አስቤ ነበረ። ከዛ አሁን ደግሞ ሊሄድ ስለሆነ ከመሄዱ በፊት ቢያንስ ዩቲዩብ ልስጠው ብዬ አሰብኩኝ ማለት ነው። ሌላም ስጦታ አለው፣ አንዱ የሚወደው ስጦታ አለው። ካሜራማን ጋር ነው ያለው። እሱን ማሳያችሁ ይሆናል። እሱ ሲመጣ ነው ማሳያችሁ። በነገራችን ላይ ይዤው ነው ከቤት የመጣሁት፣ ግን ከቤት የመጣሁት ይዤው ቪዲዮ እንሰራለን ዛሬ ብዬው ነው። እና ለእሱ እንደሆነ ምናምን አያውቅም፣ ሰርፕራይዝ ነው። ግን ቪዲዮ ልንሰራ እንደሆነ ያውቃል። በታች አስቀምጬው ነው የመጣሁት እና ትንሽ ቆይታ ና ብየዋለሁኝ ማለት ነው። እና ትንሽ ቆይታ ና ብየዋለሁኝ፣ እታች ነው ያለው ማለት ነው። እና እስቲ ሰርፕራይዙ ይሁን አይሁን አላቅም። ስለ እንደዚህ አይነት ነገር በነገራችን ላይ ከእሱ ጋር አውርተን አናቅም። እና ደግሞ እሱ እንትን የሚወድ ሰው አይደለም። ብዙ እንደዚህ ሚዲያ ምናምን ብዙ እንትን የሚል ሰው አይደለም። አሁን እኔ ጋር ስለሆነ ምናምን ነው እንጂ ከዚህ በፊት ራሱ የሆነ ሰዓት ላይ ምናምን አንስቼበት አውቃለሁኝ ምናምን። እና ሳነሳ ምናምን ኧረ ተይ አንቺ ምናምን ነው የሚለው እሱ። ብዙም እንትን አይደለም። ግን ደግሞ ያው አሁን ደግሞ እየቆየ ሲመጣ ከእናንተ ጋርም ስለተላመደ እናንተም ብዙ ኮሜንት ምናምንም ስጽፉለት ስለሚያይ በዛ አሁን ፍላጎት ይኖረዋልም ብዬ ስላሰብኩኝ ነው። እና ያው እኔ ደስ ብሎኛል እንደሆነሱ ከሆነ። ምክንያቱም እስከዛሬ ድረስ ምንም ያደረኩለት ነገር ይሄ ነው የሚባል ነገር ያደረኩለት ነገር የለም። እና ያው ሁሌም ከኔ ጋር ነው፣ ሁሌም አገኘዋለሁ በማለት ማለት ነው። ግን ያው እንደዛ ማለት ደግሞ አያስፈልግም። ምክንያቱም መሀል ላይ እንደዚህ አይነት ነገራቶች ይፈጠራሉ እና መሀል ላይ በምትለያዩበት መንገድ በምን እንደሆነ አታውቁም። እና ሁሌ ከራሳችሁ ጋር ያለ ሰው ወይም አብሯችሁ ያለ ሰው ሁሌ ማስደሰት ወይም ደግሞ የምትችሉትን ነገር ማድረግ ጥሩ ነው። አሁን ላይ የተማርኩት ወይም የተረዳሁት ነገር ነው ማለት ነው። እና ያው የምጠይቃችሁ ምንድን ነው መሰላችሁ? በእኔም ስም በሱም ስም ሰብስክራይብ እንድታደርጉት ነው ፈልገው። ምክንያቱም ብዙዎቻችሁ ወዳችሁታል፣ ከኔ የበለጠ ነው እሱ የምትወዱት። እና ስለምትወዱት እናንተም እንድታገኙት የትም ሌላ ቦታም እንኳን ብሄድ
በቃ የሆነ የፈለገውን ነገር እንዲሰራበት በምን አይነት ማለት በየትኛውም አይነት ነገር ቢሆን የፈለገውን ነገር እንዲሰራበት ነው የምፈልገው ማለት ነው። እና ለዛ ነው የከፈትኩለት። እና ያው የምፈልገው ነገር ደግሞ ከእናንተ በዚህ ቪዲዮ 10,000 እንደምታስገቡት አልጠራጠርም። ምክንያቱም ክፈችለትም ስትሉኝ ስለነበረ እንዲሁም ደግሞ ስለምትወዱት ማለት ነው። ያው በእኔም ስም እኔ ጋር ያላችሁ 138,000 ሰዎች አላችሁ እና ወንድሜ ሰብስክራይብ አድርጉልኝ ማለት ነው በዚህ ቪዲዮ። ይህንን ቪዲዮ ደግሞ ለብዙ ሰው እንዲደርስለት ሼር፣ ላይክ አድርጉለት እና በዚህ ቪዲዮ በእርግጠኝነት 10,000 ይገባል ብዬ እኔ አምናለሁ። ምክንያቱም የኔ ወንድ ስለሆነ ማለት ነው እተማመናለሁኝ። እና ሰብስክራይብ እያደረጋችሁ እንጠብቀዋለን ማለት ነው። እየመጣለታችን ነው እኮ ወይ ደግሞ ብደውልለት ይሻላል። እንደውልለት ሄላ እና ቴራስ ከላይ ና እሺ ናሽ እና ሌላ ቪዲዮ ምን ሰራ ነው የመሰለው እሱና መጣው ነኝ ምናምን ላይ ምናምን ብዬው ስጠራ ትመጣለህ ምናምን ብዬዋለሁ እና ሌላ ቪዲዮ ነው የመሰለው። እንደዚህ አይነት ነገር አይጠብቅም በእርግጠኝነት። እና ሰሞኑን እስከሚሄድ ድረስ ከሱ ጋር እሆናለሁ ምናምን ብዬ ነገራቶች ምንም ሳይመቻቹልኝ ከሱ ጋር ራሱ ምንም ጊዜ ደስ የሚል ጊዜ ሳላሳልፍ ሊሄድ ነው እና እኔም በሱ ደብሮኛል። ስለማንኛውም ይምጣ ብመክርሽ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ አዝኜ ባመልሽ ብመክርሽ አንቺ ነው ነዝናዛ ነው እያልሽ ታሚኛለሽ አሉ ለሌላው ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሻል አዝኜ ባመልሽ ብመክርሽ አንቺ ነው ልታስደነግጠኝ አብረን ቆይቶ ደማኛለሽ አሉ ምንጨምቀኝ ነገር ያማሽ ይመስሎሻል ያው አንተ መጣ ማርያም እየቀለድኩ አይደለም። የሚመጣ ሰው አለ ምናምን ብለሽ አሳክሽ ነበር አልተሳካም። ደህና ነህ? እኔ ግን ለምንድን ነው ሁሌ ምን እንደሚያደርግ ታውቃላችሁ? ሰላም ሲለኝ ሁሌ እንደጨመቀኝ ነው እና ምን እንደሆነ ግን ማወቅ አልቻልኩም። ፍቅር ከሆነ ስለምወድሽ ነው አይደለ? ትቀባኛለህ። ለማንኛውም ቤተሰብ ሰላም በልሽ። ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ። እንደምታዩኝ ፏ ብያለሁ። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ከሷ ነው የወሰድኩት ባይዘው ይሄንን የተወረሰ እውነት ነው የማወራው። ወሪሽ ሆኖ ከሷ ተመችቷችኋል? እስቲ ኮመንት ላይ ንገሩኝ። ሰላም ተውም ከተመቻችሁ ንገሩኝ። ካልተመቻችሁ ይመጣ ሰው አለ ብለሽ ነበር እኮ አለ ይመጣል። የሆነች ቆንጅዬ ልጅ አፋጅ ነው አይደለም፣ ልፍ ስል የሆነች ቆንጅዬ ልጅ አየሁልህና እሷን ላስተዋውቅ ብዬ። እኔ እንደዚህ አይነት ነገር አይመቸኝም እናቴ። ወደ ስራ ነው እንጂ እኔ በልጅ ፊት እንደዚህ አይነት ነገር አታውሪ እናቴ። በልጅ ፊት እንደዚህ አይነት ነገር አታውሪ አይደል? እሺ በቃ አንተ ልጅ ነህ። ከዚህ በኋላ ደግሞ በልጅ ፊት ምንም አይነት ነገር አላወራም። የሚመጣ ሰው አለ ብለሽ የሚለው ከኔ ጋር እኮ እያወራሽ ነው። እሺ እኮ ይመጣል። እሱማ በኋላ ነው የሚመጣው፣ ቆይቶ ነው። አሁን አንተን ማውራት ነገር አለ። አሁን ለምሳሌ አሁን ዩቲዩብ ቢከፈትልህ አንተ ቢኖርህ ዩቲዩብ ወይም ደግሞ እኔ ሄሉ ዩቲዩብ የሚለው የለም ሄሉ ዩቲዩብ ያንተ ቢሆን እንዴት ነው አሁን መግቢያ የምትሰራው? መግቢያ ሰርተህ አታውቅማ
ጀመር እኔ ፍላጎቱም የለኝም ዩቲዩብ እንትን የመክፈት አልፈልግም። አንተ እኮ አትፈልግም። ኖ አሁን ሄሎ ቲዩብ ያንተ ቢሆን እንዴት ነበር መግቢያ የምትሰራው? አይሆንም ማስጀመር ስለማልፈልግ። እሺ በኔ በሄሎ ቲዩብ መግቢያ ስትሰራ እንዴት ነው የምትሰራው? እንዳየሽ ሆነ ካንቺ ጋር ምን ሰራ ሰላም እላለሁ በቃ። ሌላ ምን ሌላ መግቢያ ስትሰራ ነው ያልኩ። እንዴት ነው እንዴት ብለህ ነው እኮ የምትሰራው? አሁን ለምሳሌ ለብቻህ ነህ፣ እኔ የለሁም ለብቻህ ነህ። ከዛም በኋላ መግቢያ ስራ ስለ እንዴት ነው የምትሰራው? ሰላም ብዬ እንደሆነ ይቀጥላል። በቃ እንደምሰራ ቪዲዮ ይወሰናል። እንደምሰራ ቪዲዮ እኔን ቁርስ የመጋበዝ ቪዲዮ ቢሆን እሺ፣ አሁን እኔን ምሳ የመጋበዝ ቪዲዮ ነው የምትሰራው። እና አሁን እነግራቸዋለሁ ለቤት እኮ መጀመሪያ አሁን በልልኝ ለቤተሰብ በልልኝ። አሁን ለምሳሌ እኔን ምሳ ልጋብዘኝ ነው። ከዛም በኋላ መግቢያ እንትን አይደል የምትሰራው? እኔን ልጋብዘኝ ከሆነ መቼም ምን ያሰራል እኮ። አሁን ይሄንን ያዝና እዚህ ጋር ሰላም እንዴት ናችሁ ብለህ እንዴት እንደምትሰራ እስቲ አሳያል። ሰላም ብዬ ነው የምጀምረው ወይስ? እና እኔ መግቢያ ስትሰራ በቃ አላውቅም። እኔ አሁን በቃ እንደፈለክ ስራ። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ይከብዳል፣ ማርያምን ይከብዳል እኮ እኔ ደህና ነኝ። እናንተ በያላችሁበት ሰላም ጤና እንደሆናችሁ ተስፋ አለኝ። ዛሬ የመጣሁት ደስ በሚል ቪዲዮ ነው እና ዛሬ ሄለን ልጋብዛት ነው። ምሳ ልጋብዛት አስቤያለሁ። ሌላ ምንም ተርባለች። እሱን ስበይ ነው የሚወስኑት። ለማንኛውም እሺ በቃ እና እንደዚህ ነው የምትሰራው። አይ እንዴት ነው ግን ቤተሰቦች እንዴት ነው? ከ10 ስንት ትሰጡታላችሁ? አሪፍ ነው። እኔ አሪፍ ነው ብያለሁ። እነሱ ደግሞ የራሳቸውን ሀሳብ ይስጡ። ምንድን ነው የሚመጣ ሰው አለ አልሽ? ከዛ የሆነ ነገር እነግርሃለሁ አልሽ እኮ። እሺ ልንገርህ። ቆይ 2 ሰርፕራይዝ አለ ማለት ነው። ከየቱ እንደምጀምር ግራ ገባኝ። 2 ሰርፕራይዝ ነው ያለህ እና ከዛ ከየትኛውን ጀምር እያልኩኝ እያሰብኩኝ ነውና ከየትኛውን ጀምር? አታጓጉኝ በጣም እየጓጓሁ ነው። የሆነ ስጦታ አለኝ ይዤ ልምጣ። እንካ ያዝ መጥ ሰዎች እኔ ጨንቆኛል። እስቲ ልያው የሆነ ስጦታ አለኝ። ለእኔ ነው እንዲህ ይዘን የመጣ ነው። ይህ ስጦታ ምንድን ነው? ስንመጣ ተጠቅልሏቸው ነበረ፣ ግን ለሆነ ሰው ሊሰጥ ነው ብለሽ ነበር። ለዛ ሰው ስጠብቅ ነበረ ግን አይደለም። ቆይ ሰው ይመጣል ስለ ማንን ጠብቀ ነው? እየሸወርሽ ነበር ነው? አይ ማንን ጠብቀ ነው? እኔ ሰው ነው አልሽኝ። እንግዲህ አልነገርሽኝ። ወንድ ሴት አልሽኝም፣ ግን ሰው ስትይኝ በቃ። ግን ስጦታው እኮ እንደሆነ አታውቅም። አይተሃል እንጂ እንዴት እሱ ነበር የያዘው። እንዴት አየህበት? በጨረፍታ እንዲህ ብለህ ነው መቼማ። እሺ ለማንኛውም ያው እንካ እኮ የሚመጣ ሰው የለም ነው። ግን ገምት። እሺ ምን ይመስላል? አዎ የሚመጣ ሰው የለም ለአንተ ነው እና ገምት። 2 ሰርፕራይዝ ነው ያለኝ፣ ግን ከዚህ ልጀምር ብዬ ነው። ያው ከፍቻ ላይ ምን አስጨነቀኝ? እሺ ያው ጭንቀት አይወድም። ማን ምን አለ ትንሽ ብትገምት እንኳን ቤተሰብ እኔ ማመን አልችልም። በጣም ሲፈልገው ነበርና በጣም የሚፈልገው ነው። በጣም ለኔ በቃ ልዩ ስጦታ ነው። ማርያም በጣም ነው የማመሰግነው። ለወንድ ልጅ የኔ መሰለ ስጦታ በቃ ከዚህ በላይ ስጦታ የለም። ለወንድ ልጅ ማለን የመሰለ ስጦታ የለም። በዚህ አጋጣሚ ወደድከው? ወንድ ልጅ ነው የሚረዳው። ባይዞ ይሄ ስሜት ወንድ ልጅ ነው የሚረዳው በብዛት። ስለዚህ ተመቸ። ከለሩ ምናምንስ የምትፈልገው ነው? ከለሩስ የምትፈልገው ከለር ነው? ኧረ ከኔ ጋር መሄዳል ብዬ አስባለሁ። እኔ ያሰብኩት እሱ ቀይ ስለሆነ እንደዚህ ጥቁር ነገር ያምርበታል ብዬ ነው ቀይ ከምገዛልኝ እና ብዬ ነው። እና ቤተሰቦች እንዲያውም ማለት ነው ለብሰው ቸኩያለሁ። እንዲያውም ለብሼው ነው የማጣው። ቶሎ በል አደራን፣ እንዲያው በድንግል ማርያም እንዳትቆይ። አሁን ይሄንን ይዞ በጣም ነበረ በነገራችን ላይ ሊቀይም ስለሆነ ያምርበታል ብዬ ነው እና ደግሞ በጣም ነው ማለት እንትን የሚለው ማለት ነው የሚወደው
እና አሁን መናገር ራሱ እየፈራው ነው። ምክንያቱም እንትን እያለ ነው ምንድነው ገና ዩቲዩብ ምናምን ሲባል የሆነ እንትን እያለብኝ ነው እና እንዴት ራሱ እንደማደርግ አላውቅም። ትንሽ አስፈርቶኛል እና ፈጣሪ ሆይ ትዕግስቱን ስጠኝ ነው የሚባለው። እስቲ ቆይ ለብሶት ይምጣና እንየው። ና እንዴ ይዘኸውና፣ እሱንም ይዘኸውና ና፣ እኔ ይዘዋለሁ። ያምርብሃል። ያው አምጣ ለያዝልህ። እኔ ከዛ በደንብ አሳያቸው። ደግሞ ቤተሰብ ልክ ነው ጋር የገዛችው አምሮብሃል። በጣም ነው ያምራላ። መንግስት ቲም ነው። በዚህ አጋጣሚ ደግፉ ደግፉ፣ እኛም ወደፊት እንደግፋለን። አንቺንም ማረግሻለሁ። አንቺ እኮ ከኔ አትምታኝ ማለት ልደግፍ እችላለሁ፣ ግን ቀጥቅጠኝ አይደለም፣ በግድ በጸባይ በፍቅር። በዚህ አጋጣሚ ዩናይትድ ደጋፊዎች እህታችሁ ምናምን የሌላ ቲም ደጋፊ እንዳይሆኑ የዩናይትድ ነው ሆነ ግዴታ ነው። ስለዚህ እኔም የዩናይትድ ደጋፊ ነው ሆነው ግድ ነው። ወደሽ ሳይሆን ለግድሽ ነው የምትወጂው። በቃ ሰሞኑን እንደነገሩ። እሺ ሌላም ደግሞ አንድ ነገር አለ። እሱንም ልንገርህና ከዛም በኋላ እንሄዳለን። እኔም በነገራችን ላይ ደክሞኛልና ግን ይሄንን ልንገርህ። ያው አሁን መግቢያ ስራ ብዬ ነበራ እና መግቢያ ስራ ያልኩ ማለት ነው አሁን ይሄ ያለንበት ቤት ማለት አሁን ቪዲዮ እየሰራንበት ያለው ቤት ማን ይባላል? ኢዮባ ዩቲዩብ ይባላል። አንተ ቤት ነው ያለነው። የሚመጣው ነው ምን ጠብቀው ሰው ነው። አላገጥክ በቃ። እና ማን ነው ይሄ? ኢዮብ ማን ነው ማለት? አንተ ነህ ኢዮብ። ሌላ ኢዮብ አለ እንደዚህ ጋር ማለት ይሄ ያንተ ዩቲዩብ ከፈትኩት። እኔ እንደማልቀበል ታውቂያለሽ። ሲጀመር ምን ያደርግልኛል? እኔ እኮ አልሰራበትም ይላል። እዛም ሄጂም አልሰራበትም። ሄጂም ስመጣ ደግሞ ቀጥታ ወደ ስራ ነው የምገባው። እኔ እዚህ አልሰራበትም እኮ አትሰራበትም እኮ ግን በቃ ይኑርህ። ለምን እንደሆነ ልንገርህ። አንደኛ ቤተሰብ አይተሃል፣ ኮሜንት አይተሃል። አላየሁም እንዳትል እግዚአብሔር አላየሁም ማለት ይሁት እኮ አላየሁም ሲል ከዚህ በፊት ዩቲዩብ ይከፈትለት ኢዮብ ሲባል ሰምተሃል? አሁን ቆይ ሰምተሃል አልሰማም? አይቻለሁም ሰምቻለሁም እኮ ሰምተሃል አይተሃል። ስለዚህ ይኸው እኔ ደግሞ ጊፍት ሰጥቻለሁ። ልክ እንደዚሁ እንደ ጊፍት ነው። በቃ እኔ እንደሰጠው ነው። የእህት ስጦታ ነው። ገባ? ሌላ ነገር እኮ ነው። ስለዚህ አሁን ዩቲዩብ እኮ ደስ የሚል ነገር ነው መከፈቱ፣ ግን እኔ አልሰራበትም። ምንም እኮ ትርጉም የለውም አሁን መከፈቱ ማለት ገብቶሻል? አዎ እኮ ገባኝ እኮ እኔ አልሰራበትም። እዚህም ስመጣ ደግሞ እዛ ሄጂም ስመጣ እዚህ አልሰራበትም። ምክንያቱም ወደ ስራ ነው ቀጥታ የምገባው እኮ። ችግር የለውም ባትሰራበትም። ማለት እንዴት እንደሆነ ልንገርህ። ማለት ግዴታ እኮ አይደለም። እኔ እንደ ስጦታ ነው የሰጠው ላንተ። እሱማ እኔ አሁን ለምሳሌ ማሊያውን ተቀበልከኝ አይደለ? ይህንንም ተቀበለኝ። ከዛ እንደ ስጦታ ነው የሰጠው። አንተ በምትፈልግበት ጊዜ ከፈለክ የዛሬ ዓመት ስራበት፣ ከፈለክ የዛሬ 6 ወር ስራበት፣ የፈለከው ጊዜ ስራበት፣ ከፈለክ እዛ የምትሄድበት ቦታ ስራበት። እና ደግሞ ዩቲዩብ ደግሞ የሚጠቅመው ግዴታ አሁን ከኔ ጋር ብቻ አይደለም ቪዲዮ የምትሰራው። ነገ ስራህንም ምናምንም ስራህን ለማስተዋወቅ ለስራህ ምናምንም ትጠቀምበታለህ። ገባህ አይደል? እንደዛ ትጠቀምበታለህ። እና አትከራከረኝ፣ እሺ በል። እኔም እንደደከመኝ ታውቃለህ፣ ደክሞኛል። ስለዚህ እሺ በል ተቀበለኝና ከዛም በኋላ በግድ እኮ ሲጀምር ነው ምን መለስ አልመሰለሽም ነው ምንድን ይሁሉ ስጦታ በቀደም እንደዛ ካልሄድክ ድርቃልሽ ሲጀምር ሁሌ እኔ ባልኩት እያልሽ ነው ወይ? አይደለም። አዎ እኔ ባልኩት አይ እኔ ባልኩት እኔ አልቀረኝ ኖ እኔ ታላቅህ ነኝ። ታላቅህን ደግሞ መስማት አለብህ እኮ። ስመጣ አይደርስ ስመጣ ይቅር አይደለም። አሁን በቃ እኮ ኦልሬዲ ያው ቪዲዮ ተሰራ ተከፍቷል፣ ገብቷል አይደለ? ስለዚህ ይሄ ደግሞ ብዙ ሰው የሚፈልገው እድል ነው አይደል? ቤተሰቦች ብዙ ሰው የሚፈልገው ዩቲዩብ ሲኖር አንተ ደግሞ ብዙ የሚወድ ሰው አለ። ስለዚህ ነገ ላይ ከፈለክ ትሰራበታለህ፣ ከፈለክ ስራህን ታስተዋውቅበታለህ፣ የፈለከውን ነገር ታደርግበታለህ። እና እኔ እንደ ስጦታ ነው የሰጠው። ከዛ ተቀበል። ከዛም በኋላ በቃ እና እኔ አትመለስም እኮ አላልኩም፣ እኔ አትመጣም አላልኩም። ግን አንቺን ካስደሰተሽ ማረጋግጥ እንዴ ሲጀመር ወደ ነው የምትቀበለው።
በግድ ነው እንጂ ቤተሰቦችም አንቺንም ታስደሰታ በግድ ነው እንጂ ወደነው ትቀበለኝ እና አልሰማ ብለሽኛል። በዚህ ሰሞን እኔ ማወራውን እኔ ብቻ እያልሽ ነው እንግዲህ። ሰሞኑን እኔ ብቻ ነኝ እችላለሁ ምንም ማድረግ እንዴ አስበው። እኔ አሁን በዚህ ነው በቃ ይሄንን እያስታወስኩ ያደረግነውን ነገር እያስታወስኩ ምናምን ነው የምደሰተው አንተ ስትሄዳ። ስለዚህ እንደዛ ስለሆነ መቀበል አለብህ እና ያው በቃ አሁን ያንተ ነው ቤቱ። ዋትስአፕ ማይ ፋሚሊ በል ከፈለክ እኮ መግቢያ እንዴ አሁን እኮ የራስ እንደሆነ አውቀህ ነው። ቅድም እኮ የኔ ነው የሰራው እና እሺ በቃ እሺ ማለት የምትፈልገው ነገር አለ? ምንም የለም ማለት የምትፈልገው ነገር ምንም ግን እሷ ማኩራት ነው የምፈልገው። አሁን ላይ ማለት የምፈልገው ነገር እሷ ማኩራት ነው። ተለውጬ እንድታየኝ እፈልጋለሁ። ትልቅ ቦታ ደርሼ እሷን ያስደስታታል። ይህን ነገር ደግሞ እናንተም ደግሞ ይህ እንደሚያስደስታችሁ አልጠራጠርም። ስለዚህ የኔ መደሰት ያው እንግዲህ ብዙዎቻችሁም ስጠይቅኝ እንደነበረ ያው ተከፍቷል። ሰብስክራይብ አድርጉት 10,000 በዚህ ቪዲዮ ጠብቃለሁ። ምክንያቱም የኔ ወንድም ነው እና ለማንኛውም የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮስ እስክንመጣ ድረስ መልካም ቆይታ ይሆንላችሁ እና ቻው እንበላችሁ። ቻው። አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚው ስራ ፈተብ ያለው ምንም አይደለም ይሁን ሳትመጪ ግን አትቅሪ። ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚው ስራ ፈተብ ያለው ምንም አይደለም ይሁን ሳትመጪ ግን አትቅሪ። ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ